الله ربي يا جبا خالق ولانا جبا يا جبا جبا سدانه كموت انتسان قدانه استاذ የተወሰነች ፕሮግራም እየጻፉ ነው እኔ የቁርአኑን መክፈቻ ልክፈትና የእንኳን ደህና መጣችሁ መልእክቱን ያስተላልፋሉ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر الله أكبر الله أكبر إن شاء الله كذب مقتل شيخ محمد جبريل يا دابو ميراب اسلمنا قداي وانا سبسابي ينقان دنا متاچو ملكت يستلالفو لنا السلام عليكم ورحمة الله وبركاته الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على نبينا الكريم وبعد الحمد لله الذي جمعنا في هذا المساجد بإذنه وقوته الحمد لله لله مسكان الناس قبه دبوب يهين الدل على جنم درو يجوهين إسلام إن دليل تارجو ብዙ ጊዜ ምንም ጥቅም አላገኘንም ይሄን ለኛ ለወፈቀው አላህ ቅድሚያ ምስጋና እናስገባ አልহামዱሊላህ እየተመኘን የቆየነው በልጅነታችን ቅራት ላይ ያለን ያ አላህ መች ነው ይሄ ደርስ ይሄ ኸይር ታች የሚወርደው ያልን ወደዚህ መተናል ስለዚህ ኢንሻአላህ እኛ ውስጥ ላልቅ ዑለሞች ነው ያሉት ይሄን ደግሞ ወደዚህ ሲመጡ ብዙ መስዋዕት ከፍሎ ነው ሁላችንም ማወቅ የሚገባ ነገር መስዋዕት ዛሬ ሰው ዋጅብ ሰግዶ ሱና ሳይሰግድ የሮጠበት ዘመን ነው ሱና ሰግዶ ዋጅብ ሰግዶ ማለት ነው ኡዱ ኢላ ሰቢ ረቢከ بالحكمة والموعظة الحسنة ይሄ ነው እንግዲህ አላህ ከሁላችን አላህ ይቀበለን ቤታቸውን ስራቸውን ትቶ ለኡማ ምን እናሳልፋለን ነገስ አላህ ዘንድ ምንድነው መልሳችን በማለት ነው መስዋዕት አድርጎ ይሄን ጊዜያቸውን ቤተሰባቸውን ስራ የራሳቸውን ትቶ ሲመጡ إن أجري إلا على الله بتشانو إن أجري إلا على الله من دا هلو الله زندنو سو زندار اللم دنيا تنش جزينات ولا شيرين من تجيبتنو علم يازه بزو الله علم أشينين خلاص كران هدك مو كله دعوة ودي الله خلا درج نجي الله زند بتأم كباد سرانو سلزي إن شاء الله جماعة شاشينين قدم بدم من التوقع جبال مالتنو وتعاون على البر والتقوى نو ተጋገዙ ኸይር ላይ ኢማን ላይ ስለዚህ እነሱ ሲመጡ ብዙ ለውጥ ነው የምናገኘው ዳዕዋ ሁሉም ሲቀያየር ነው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉ ሰሃቦች ተነስ አንተ ዳዕዋ አድርጊ ዳዕዋ ስታደርግነ ከሌላ ሰው መስማት ይወዳሉ ነው ያሉት ለምን ሰው እንዲ መቶኛን ሲጎብኙ ዳዕዋቸውን ደግሞ ኢነ ፊ ذلك ለذክራ لمن كان له قلبنا والقى السمع ጆሮ ለሰጠ ሰው ኢንሻአላህ ብዙ ለውጦች ነው ያሉት ዳዕዋ እንደውም አዋቂዎችን ነው የሚፈልገው ያላዋቂ ምን ይሰማል ምን ያውቃል ለአዋቂዎች ቁርአን ሐዲስ ተጠቀሱ ማለት ነው እኛን ግንዛቤና ለውጥ ይሰጣል ሐቂቀተን ስለዚህ ጀማዓዎቻችን ይሄን መስዋዕት በማድረግ ነው ሁለት ቀን ዛሬ ነገም አላህ ካለ ይሄን እድል ይዝና አድርጊ ቦንጋ ማለት ስድስቱ ዞኖች ከሌላ ዞን የምናየው ብዙ ልዩነት አለ አሁን ሁለት ዞን ሶስት ዞን አራት ዞን ይሄን ትን የተለያየ ልዩነቶች አሉ ይሄን እድል ወደ ሌላ ከመሄድ ሌላዎች ብዙ ለመውሰድ የታገሉ ነው አሁን ጋምቤላ ላይ ተደርጓል ኦሮሚያ እንደምታውቁት እንግዲህ ዋናው ግማሽ የኢትዮጵያ በላይ እንግዲህ ኦሮሚያ ነው ዑለማም ዳዕዋም ያለው ሐረሪ አለ በኒሻንጉል አለ ሲዳማ አለ ደቡብ አለ ይሄን ሁሉ ትቶ ምዕራብ ኢትዮጵያ እዚህ ቦንጋ ላይ እናድርጊ ይሄ እድሉ እንዳያመልጠው በማለት ባለፈው ስብሰባ ከርነው ላይ በጣም ታግለው ነው ይሄን ወደኛ ያሳለፉት አላህ ይቀበላቸው እነሱን ለማሳወቅ ነው በቀኝ በኩል ያሉት ሼህ መሐመድ ዘይን እንግዲህ በአፍሪካ ቲቪ የሚያይ ሰው እሳቸውን ያውቃል ማለት ነው ፌደራል ዑለማ ጉባኤ ጽህፈት ቤት ኃላፊ ናቸው እኚህ ደግሞ ሼህ ኢድሪስ ደጋን እሳቸው የፈትዋ ምርምር ውስጥ ናቸው ሼህ አሚን ደግሞ ቀጥሎ ያሉት ሐረር የሄደ ሰው እሳቸውን የማው ሰው የለም ድሬዳዋ ላይ ኢማምነት ሲሰሩ አሜሪካ ድረስ ዳዋ ሲሄዱ
ሁሉም እሳቸውን ያውቃል። እሳቸውም ኢንሻአላህ በዳዋ ዙሪያ ላይ ነው ኢትዮጵያ ላይ አልহামዱሊላህ አሁን ያደረጉ ያለው። ቀጥሎ ደግሞ ሼህ ሁሴን ይታሉ። ሼህ ሁሴን የህዝብ ግንኙነት ናቸው። የህዝብ ግንኙነት እንግዲህ ያው አሁን ከሁሉም ክልል ነው ፌደራሎች አንድ ላይ ሰብስበው ይሄን ስራ የሚለው ህዝብ ግንኙነት ችግሩን ያለውን ነገር ሁሉ በምክክር ለህዝብ የሚያዳርሱ ስለሆኑ ሼህ ሐምዛ ደግሞ ኢንሻአላህ የጅማ ላይ መድረስ ላይ በጣም ዋና ኃላፊ ናቸው። ጎረቤታችን ናቸው። በዚህ ሰበብ እኛን ለመጎብኘት መጥተዋል። ወደሚቀጥለው ወደ እነሱ ፕሮግራሙን አሳልፋለሁ። ለዚህ ነው እኔ ደግሞ የደቡብ ምዕራብ ኢትዮጵያ እስልምና ጉዳይ ያው ፕሬዝዳንት ነኝ። አብዛኛዎቹ ያውቃሉ፣ ያላወቁትም ካሉ ለማሳወቅ ነው። ወደ እንግዶች መድረኩ ልተው። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ ኡስታዝ በከፊል እንግዲህ ወንድሞችን አስተዋውቁልና ብዙዎችን የምናውቃቸው ናቸው፣ እንዲሁም ደግሞ ለማየትም እንጓጓቸው ናቸው። እስከዚህ መጥተው እኛን ኢንሻአላህ ለመዘየር መጥተዋል። አላህ ኸይር ጀዛቸውን አላህ ይክፈላቸው። ከዚህ በመቀጠል ኢንሻአላህ የከተማ እስልምና ጉዳይ ምክር ቤት አጭር መልእክት ያስተላልፋል። ከሌላውም አጭር መልእክት አስተላልፍልኝ ብሏል። አንደኛው ምንድነው እንደ ከተማ መርከዝ የለም። ምናልባት እነዚህ የመጡ ታላላቅ ዓሊሞች የመርከዝን ጉዳይ አካል እንደ ከተማ ብቻ ሳይሆን እንደ ደቡብ ምዕራብ እስልምና ጉዳይ መርከዝ ያስፈልጋል። ያንን መርከዝ ደግፉ ነው መልእክት ያስተላለፉት። ወደ እናንተ ወሰዱና እኛን አስተባብሩ። ገና እኛ መንገድ እየከፈትን ነው፣ መንገዱን አናውቅም። ያንን መንገድ ደግሞ ከዓሊሞች ጋር ተመካክረን ማበጀት እንፈልጋለን ስላሉ የመርከዙን ጉዳይ አደራቸውን ነው የተባለው። በቀጣይ ኢንሻአላህ በመናደርጋቸው ግንኙነቶች ይሄ የመርከዙን ጉዳይ ደግፋችሁ ወደ እናንተም ጉዳዩን ወስዳችሁ እልባት እንደምታስገኙልን የእናንተም አሻራ እዚህ እንደሚያርፍ ትልቅ ተስፋ እናደርጋለን። በዚህ ጉዳይ ላይ መልእክት አስተላልፉልን ብለዋል። ኢንሻአላህ እናንተ ሙስተሂድ ናችሁ። ኢንሻአላህ አላህ በፈቀደው ልክ ሙስተሂድ ናቸው። እኛ በዚህ እናበቃለን። ወደ ዋናው ፕሮግራም እንገባለን። ፕሮግራሙን ኢንሻአላህ ከዚህ ውስጥ አሚን ሼህ ሁሴን ኢንሻአላህ ከፍተው ወደ ዑለሞች ያስተላልፋል። ትንሽ መርከዙ ላይ ምን አንድ አባባል አለ። ጭንቅላት ያለ ሰው ነው ጥምጣሙን የሚያደርገው የሚል ተረት አለ። እስቲ መሬት አላችሁ ብሎ መጀመሪያ ይዘጋጅና ከዛ በኋላ ነው ስለ መርከዙ የሚዋራው። ይሄን ብቻ ነው ቃል ማለት የፈለኩት። መሬት አዘጋጅተን ኢንሻአላህ አልሐምዱሊላህ ሰላቱ ሰላም አለ ረሱልላህ ሰለላሁ ዐለይሂ ወሰለም። እንኳን በሰላም መጣችሁልን። የክልላችን ዳዒዎች፣ ኢማሞች፣ የመጅሊስ ኃላፊዎች እንኳን በሰላም መጣችሁ። ይህ አሁን የሚከፈተው ፕሮግራም አሁን የሚጀመረው ፕሮግራም በታላቁ ሸይኻችን በሼህ መሐመድ ዘይን ዛህረዲን ነው። እሳቸው ሲከፍቱልን የሚያስተምሩትን ለሳቸው ተዋለው። ዋና ታዋቂ የዑለማው ቁንጮ ናቸው። በቀላሉ እንዳትለቋቸው። እሳቸውን ይዘን ነው ለዚህ ለደቡብ ምዕራብ አካባቢ ላሉት እስልምና መስፋፋት የተቋም መጠናከር እሳቸውን ይዘን ነው። ሌላው የትም ታዋቂ ሆኖ ከውጭም ከውስጥም እያስተባበሩ ዲንን እየደገፉ ያሉት ይህንንም ፕሮግራም የፈጠሩት አላህ ይጠብቃቸው የምንወዳቸው ሼኻችን ሼህ አሚን ኢብሮ ዝም ብላችሁ በተራ አይን አይታችሁ እንዳትለቋቸው። ከዚህ በኋላ ያለውን ፕሮግራም እሳቸው እንደ ቤት ስራ ይዞ አሁን መርከዝ ምትሉት ምን ምትሉት ወደፊት ዝርዝር ጉዳይ የምናወራቸው ነገሮች
ፊታቸውን ብቻ ወደዚህ ያዙሩ። ይሄን ስሩ ማለት ብቻ ሳይሆን ምንፈልጋቸው ነገሮች ብዙ ነገሮች አሉ። ሼህ መሐመድ ዘይን ፊቴን ወደዚህ አዙር ያለው የሚለውን ለኛ መንገር አለባቸው በግልጽ። ሼህ አሚን ኢብሮ እንደዛ፣ ሼህ ኢድሪስ እንደዛ። እነዚህ አንኳር የሆኑትን ሰዎች ነው እዛ እየተፈለጉ ነው በግድ ማንጭቀን ይዘን የወጣ ነውና ባላቸው ሰዓት ሼህ አሚን ኢብሮ አሁን ሌላ ፕሮግራም አላቸው ይወጣሉ። ስለሚወጡ እኛ የሚሰጠውን ትምህርት በደንብ ተከታትለን አሁን መሰረት ነው ምንጥለው። ዛሬ ትምህርት ተምረን እናበቃለን ሳይሆን መሰረት ጥለናል። ቀጣይ ምን መሆን አለበት የሚለውን ነገር ለመነጋገር ሼህ አሚን አሁን ሌላ ፕሮግራም ስላላቸው ስለሚወጡ የሳቸው ፊት ማየታቸው ይሄም መሬት መርገጣቸው በቂያችን ነው ብላችሁ ውሰዱና ቀጣዩን ለረጅም ሰዓት ሼሃችን አሉ፣ ሼህ ኢድሪስ አሉ፣ የተከበሩ ሼህ ሐምዛ አሉ። የሚያስተላልፉትን መልእክት ሌሎችም ጉዳዮችን ምናነሳቸውን ኋላ እናነሳቸዋለን። እሳቸውን በክብር እንደምንሸኛቸውና ያላቸው ፕሮግራም አሁን እኔ ካድም ነኝ እያሉ እየሸወዱን ነው ያሉት። እኔ ካድም ማመቻቸት እንጂ ፕሮግራም የምናገረው ነገር የለኝም ብለዋል። አሁን የተናገረው ቃል ከባድ ቃል በቃ መጠምጠም የሚችል ሰው ጭንቅላት ያለው ሰው ነው። ለዚህ የመርከዙ ጭንቅላት ምንድነው? መሬት ነው። ይዞታ አላችሁ ወይ? አሁን የሚሰጡን ነገር ነበረ ማለት ነው። የሚሰጡን ነገር ነበረ ማለት ነው። ስለዚህ መሬት አለን የሚለው ባዶ አፍ አይደለም የሚነገረው። ሳይት ፕላኑ ምኑ ተዘጋጅቶ ይቅረብ የሚል አይነት መልእክት ነው እኔ የተረዳሁት። እሱ የኔና የናንተ ስራ ይሆናል። እሳቸውን በክብር ያው ወጥቶ ሲሄዱ ቅር እንዳንላቸው ትንሽ ይቆያሉ። ያው ትንሽ ነገር ይተንፍሱ። የዛሬ ቢስሚላህ ራህማን ከሁሉም በፊት መጣችሁ ጥራችን አክብራችሁ ስለመጣችሁ በእስልምና ጉዳዮች ስም እናመሰግናለን። እኛ ዋና ዓላማ ከዚህ ኮርስ መገናኘት ነው። ሊቃኡል ኢኽዋን የመጀመሪያው ነው፣ መተዋወቅ ነው። ከዛ በኋላ ከዑለማዎች እናንተም ኢንሻአላህ ተመልሳችሁ በወረዳችሁ ላይ የምትሰሩት ስራ ነው። አሁን የአሰልጣኞች ስልጠና ማለት ይቻላል። እናንተ ኢማሞች ናችሁ። ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን ነው ዓላማው ይሄ ነው። እኔ የምጠይቃችሁ እዚህ 2 ቀን ውስጥ ከኛ አብረን የምንኖረው 2 ቀን ውስጥ የድሮ ደረስነትን አስታውሳችሁ እንደ ደረሳ ሆናችሁ እንድትቀመጡ ነው። ከዛ በኋላ ሼኻችሁም ሙፍቲም ኢማምነቱም እኛ ነው የምንሰጠው እውቅና። እኔ ሰጣችኋለሁ ከዚህ ከወጣችሁ በኋላ። አሁን እዚህ ውስጥ እስካላችሁ ድረስ እንደ ደረሳ እንድትሆኑ ነው የምጠይቃችሁ። እኔ ደግሞ መስጊድ ውስጥ ስለምንኖሩ ኢዕቲካፍ ነይቱ እኮ ይሄ የድሮ ዝክራያት ነው። እኛ ያሳለፍነው ኑሮ እኮ ይሄ መስጊድ ውስጥ ነው እኮ። ደረሳ ያልሆነ ሰው አለ እዚህ ውስጥ? በደረስነት እኮ ነው የመጣ ነው። አስታውሱት። ይሄ ያሳለፋችሁን ነገር አስታውሱና ኢዕቲካፍ ነይቱና በዚህ 2 ቀን ኢንሻአላህ የሚጎል ነገርም ካለ እንደ ቤት አይሆንም፣ ግን እንደ ቤት አይሆንም። ይሄን ሰብር ያደርጋችሁ ከኛ ጋራ እንድትጨርሱ ነው እኔ መልእክቴ ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ቀጥታ ወደ ሼህ መሐመድ ዘይን እንሄዳለን። መሀል
ይሄ በዚህ አምጣው السلام عليكم ورحمة الله وبركاته. የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አስፈጻሚ አባላት ሼክ አሚን ኢብሮ፣ ሼክ حسين حسن، الشيخ سيدريس، وكذلك مشايخنا الأفاضل أئمتنا الكرام، أسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يجعل اجتماعنا هذا اجتماعا مباركا، وأن يجعلنا من الذين يستمعون القول ويتبعون أحسنه. بيك كبابيو يمسجد إماموج أستماريوج دعاتوج بتلي بزيش باديسو كلل بدبو مئراب كلل يمتقنيو إسلاما لما هبرسبو لما درس كأنا دفاي يالاتشوه بتشاتشوهن هناتشوه يعلمنم دقافي كأن الله سبحانه وتعالى بستقر ما نم يتعلاتشوه بلو ميتأيك بللبت إسلاما لما هبرسباتشوه يادرساتشوه يالاتشوه ወንድሞች መሻይኾች ከሁሉ አስቀድሜ በኢትዮጵያ ዑለማዎች ጉባኤ ጽፈት ቤት ስም እንኳን ደህና መጣችሁ እንኳን ለዚህ አበቃን ለአላህ Subhanahu Wa Ta'ala ሰፊ ምስጋና እናቀርብላለሁ። ዛሬ ከእናንተ ጋራ ማወራው ርዕስ አዲስ አይደለም። ለእናንተ ቀርቶ ለማህበረሰባችን አዲስ አይደለም። ለነገሩ አዲስ ነው። በወሬ ደረጃ ብዙ ጊዜ እናውቀዋለን። በተግባር ግን በየቀኑ አዲስ እየሆነ የመጣ በጣም አሳሳቢ አንገብጋቢ ርዕስ ነው። ሁላችሁም የምናነሳቸው ነጥቦች በማስታወሻ ይዛችኋቸው ከደርስ በኋላም ያሉት መሻይኾች ባሉበት ሁሉም እያነሳ ወደ መሬት እንዴት እናወርደዋለን ይሄንን ትምህርት በሚል የምንወያይበት ርዕስ በመሆኑ ሁላችሁም ማስታወሻችሁን ደብተራችሁን እስክሪብቶአችሁን ይዛችሁ እንድታስታውሱኝ ያደራላለሁ። ስላልቻልኩ እንጂ ቀኑ ስላጠረ እንጂ በተሳታፊዎች ልክ ኮፒ አድርጌ ጽሁፉን ልሰጣችሁ ፈልግ ነበር። ስለምን እንደሆነ የሚገባችሁ ይመስለኛል። የኡማው አንድነት አስፈላጊነቱና ማምጫ ዘዴዎቹ በሚል ርዕስ ነው የፈለኩት። በመጀመሪያው ዑንሱር ላይ ኺላፍ ያለን አይመስለኝም። የኡማው አስፈላጊነት የኡማው አንድነት አስፈላጊነቱ ላይ ሁሉም ያምናል አይደል? አማርኛ የማይሰማል ልጆች፣ አማርኛ የማይገባው አለ እዚህ ውስጥ? ያ ረቢ አላህ ይዕኒ በስ እስቲ አማርኛ የምትሰሙኝ አሁን ያልኳችሁን የሰማችሁ እጃችሁን አውጡ እስቲ። መስማት አይደለም የገባችሁ ማለት ነው። መስማትማ ትሰሙታላችሁ ወለው። አዎ ሼክ አሚን ሲቀሩ ሌላው ይሰማኛል። የኡማው አንድነት አስፈላጊነት አደራችሁ ካልገባችሁ አቁሙኝ። እኔ የሆነ አውርቶ ሄደ እንድባል አልፈልግም። ዛሬ ከእናንተ ጋራ ሙሐደራ ሳይሆን የምፈልገው ሙዳረሳ ነው፣ መማማር ነው የምፈልገው። የኡማው አንድነት አስፈላጊነቱ ሁሉም ያምናል አይደል?
እንዴት እናምጣው ነው የምንጨቃጨቀው ዛሬ ኢንሻአላህ ደቡብ ምዕራብ ላይ አይደለም ለኢትዮጵያ እንዲሁም ለዓለም የአንድነቱን መንገዶች እንዲህም እንዲያም ብለን የምናፈላልግ ሰዎች አላህ ያድርገን እዚሁ ጊዜው ካለኝ የመለያየትን አስቀያሚነትና ለመለያየት ምክንያት የሚሆኑትን ነገሮችም እንዳስሳለን እናያለን ኢንሻአላህ بسم الله الرحمن الرحيم الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ به من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله الأطهار وأصحابه الأخيار ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا يعد موضوع وحدة المسلمين في العالم الإسلامي عامة وفي مسلم الحبشة بصفة خاصة من أهم الموضوعات يا مسلم عندنا بعالم لاي مسلموችን ያሳስባል ያስጨንቃል በተለይ የኢትዮጵያ ሙስሊሞችን አንድነት ያሳስባቸዋል ያስፈልጋቸዋል አሁን የሼህ ኢድሪስና የሼህ ሐምዛን ስልክ ለጊዜው ወስዳለሁ ከትንሽ ጊዜ በኋላ እኔ እንዲህ ኢትሳል ምናምን ካወራችሁ ራሱ ይሄን ነገር ተተያያችሁ ይሄ ነገር ችግር አለው ያቆማለሁ ይሄንን ወቁልኝ አደራችሁ ሲደክማችሁ ንገሩኝ ትንሽ አርፈን እንመለስ በሉኝ እንጂ موضوع وحدة المسلمين في العالم يهم المسلمين وخاصة المختصين بشؤون الإسلام بتأمنوا ميتشنقوا عالم لا يالو علماء وجباتهم قرط ميارجاتشو طاعت ما تنقلف مينساتشو نجار بينور يا أمة عندنا على مجنيتنا كذي بس دقمو إثيوبيا مسلموች عند ካልሆኑ አውሬ ሊበላቸው ተዘጋጅተው ያሉ ኡማዎች በመሆናቸው የበለጠ ያስፈልጋቸዋል ተስማምተናል በዚህ ስለዚህ ليس موضوعا جديدا على الأسماع والعقول غير أن أساليب المتحدثين فيه ومناهجهم مختلفة ومتنوعة إلى حد كبير عندنتو ياسفلقال لنلنا عندنتو ياسفلقال للنا يعالم علماء ግን አንዳንዶቹ አንድነት የሚባል የማይታሰብነው አይገኝም ولا يزالون مختلفين ولذلك خلقهم تونباك የምን አንድነት ነው ብለው ተስፋ የሚቆርጡ ሰዎች አሉ እናንተስ በየቤታችሁ ቁጭ ብላችሁ ብጥንትን ሲል ሲበጣበጥ እዚያ ምናምን ሲተማማ ስታውት አይ አንድ ብንሆን ጥሩ ነበር ግን ብላችሁ ታውቃላችሁ አይደል አንድነት አልተቻለም ብላችሁ ማለት ነው እኮ ብዙዎቹ ወደዚህ የደረሱ ሰዎች አሉ በተለይ ኢትዮጵያ ላይ ስለ አንድነት ሲወራ ማንና ማን ማዶና ማዶ ያለው እንዴት ነው የሚገናኘው ዝም ብለህ ነው ሙስተሂል ነው ይላል እውነት ሙስተሂል ነው ሙስተሂል ነገር ነው አላህ ያዘዘን ማድረግ ማንችለው ነገር ነው ሌሎቹ ደግሞ በጣም ይወርዱና መች ተخلفነ ይላሉ መች ልዩነት አለ አንድ አይደል እንዴ ህዝቡ ይላሉ ምንም በሽታው እንዳልተፈጠረ አድርገው የሚያዩ ብዙ ሰዎች አሉ ሁለቱም ስተት አላቸው ሁለቱም አባባሎች አይቻልም የሚሉ ሰዎች ይቻላል እንደሚቻል ቁርአን ነግሮናል የረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች እሳቸው ባሉበት በሐሳብ ይለያዩና ይጨቃጨቃሉ ይከራከራሉ حتى ነብዩን ይخልፏቸዋል በኋላ ግን አንድ ይሆናሉ አንድ መሆን ማለት መጨፍለቅ ማለት አይደለምና የተለየ ሐሳብ አይኑርህ ማለት አይደለም አይ ምንም ኺላፍ የለም እንዲሁም افترقت اليهود
إلى 71 فرقة، وافترقت النصارى إلى 72 فرقة، وستختلف أمتي إلى 73 فرقة كلها في النار إلا واحدة. قيل من هي يا رسول الله؟ قال ما أنا عليه هي التي على ما أنا عليه اليوم وأصحابي، أو كما قال صلى الله عليه وسلم. ይህን ሐዲስ ضعيف ነው። የምን መለያየት ነው? እንኳን 73 አይደለም 3 ላይም አልተለያየንም፣ ሐዲሱም ቦታ የለውም ብሎ የሚሟገቱ ሰዎች አሉ። በትክክሉ ከታየ ግን ኺላፉ አለ። ኺላፉ ግን ሙሉ በሙሉ ማስወገድ የማይቻል እንኳን ቢሆን ማቅለልና አንድ ላይ መሄድ የሚያስችልበት ደረጃ እንደሚደርስ ይታወቃል። የረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች ወደፊት እናየዋለን ኺላፍ ተፈጥሯል መሐከላቸው ላይ ጦርነት የተካሄደበት ኺላፍ ተፈጥሯል። ያን ኺላፍ ግን ሐስም አድርገውት ዓመል ጀማዓ ሐሰን ብን ዓሊ ረዲየላሁ ተዓላ ዐንሁማ በሱ ምክንያት ኡማውን አንድ አድርጎ እንዲመራ አድርገዋል። ከዚያም በኋላ ያሉ ሰዎች የሆነ ጊዜ ይخالፋሉ፣ ከዚያ በኋላ ወደ አንድነት ይመጣሉ። እኛ ግን ይህ እዚህ ገባ በማይባል ኺላፍ ምን ያህል ህዝቡን እንደምናምሰው እናያለን። እዚህ ሀገር ላይ ወደ ኺላፉ ከማውራታችን በፊት እውነት ኺላፍ አለ ወይ ብሎ ማንሳቱ ይጠቅማል። አንደኛ ኺላፉ ሐቂቂ ነው ወይስ መውሁም ነው? ወህም በመሰለኝ ነው? ኺላፉ ሐቂቂ የሆነ ኺላፍ እስካሁን አላየንም። ኢትዮጵያ ውስጥ ኺላፎች በጣም በሲጦች ናቸው። ሁሉም ሱኒ ነኝ ነው የሚለው ኡማው። ሻዓ አለ ባገራችሁ? እዚህ ጠረፍ ስለሆናችሁ እንዴት ነው ሻዓ ብቅ ብሏል እዚህ ሰፈር አለ? ዓለምን ሰንጥቆ ሲያምሰው የነበረው ሻዓው ነው ከሱናው። ሱናው አንድ አቋም ስለሆነበት እስካሁን ድረስ የሆነ ጊዜ ቢያዳክምም ኡማውን በትኖ ለሁለት ማድረግ አልቻለም። እዚህ ሱናው ውስጥ ያለው ግን ቁጭ ብሎ ካለመወያየት ካለመረዳዳት የተነሳ እንጂ በትክክል ኺላፉ ኑሮ አይደለም። በፈተናዎች ላይ የሚያልፉ ኡማዎች ያሳለፏቸውን ችግሮች እያስታወሱ ያገኛቸውን ኒዕማዎች እያመሰገኑ ይሄዳሉ። እኛ በኺላፍ ዓለም ላይ ብዙ ስላላለፍነ አንድነታችንንም አናቀውም፣ የኺላፉንም መነሻም አናቅም። የሚጎለው የሚመስለኝ ዑለማው እንደዚህ ተሰባስቦ በዲን ጉዳይ ተወያይቶ ተመካክሮ ችግሩን ፊት ለፊት አውጥቶ አንዱ ያወቀውን ሌላው ያላማያቀውን አንድ ላይ እንዲማማሩ ተደርጎ ኮርስ አልተሰጠም። ሌላ አገር ላይ ለዚህ ለኢማምነት የሚመጣው ከልጅነቱ ጀምሮ በትምህርት ቤት ተምሮ በመሻይኾች ላይ ደርስ ቀርቶ ስልጠና ወስዶ ነው የሚመጣው። እኛ ጋር ግን የሚችለውን ያህል ገጠር ሄዶ ከአንድ ሼኽ ላይ ትንሽ ይቀራራና ምንም ነገር ስልጠና ሳይሰጠው አቅራ ይባላል። ሼኽም ፈተና አልሰጡትም፣ እሳቸው ጋር ነበረ ነው እንጂ ፈተና ሰጥተው ለማቅራት ይችላል አይችልም። ሁላችሁም ደረስነት ላይ ነበራችሁ። ቅድም ሼኽ እንዳሉት አብረዋችሁ የነበሩት ደረስነት ላይ ሁላችሁም እኩል ናችሁ። አንድ ሸሪካ ላይ አንድ ኪታብ ባፈድል አብራችሁ የቀራችኋቸው ሁሉም እኩል ነበረ ግንዛቤው። ፈተና ብትፈተኑ የሚወድቅና የሚያልፍ አልነበረውም? ነበረው አይደል? ግን አንዱ ወደ ደቡብ አንዱ ወደ ሰሜን አንዱ ወደ ምዕራብ ምናምን ይሄዳል ባፈድልን ጨርሶ። ከዚያ በኋላ መስጂድ ይሰራል፣ አካባቢ ሰው የለም። ሼኽ አንቱ ለምን አታሰግዱም ይባላሉ። መርሐባ ብለው 3 ቀን 4 ቀን ካሰገዱ በኋላ هذا امام معظم وخلاص ما حد يقول له። ከዚያ በላይ ከመጣ በኋላ እንደውም ከዚያ ሻል ያለ ዓሊም ከመጣ ራሱ መልቀቁ በጣም ፈተና ነው አይደል? እንትን የለማ ምልመላ የለም። ግን አካዳሚክ ትምህርት ቤት ላይ ብትሄዱ ትቲአኤ ሰልጥኖ የመጣ መምህርና
በዘልማድ ዝም ብሎ 12ኛ ክፍል እንደጨረሰ ትምህርት ቤት አስተምር የተባለ መምህር እኩል አይደለም ፈተናው ሲወጣ የሚያየው ምንድነው ቲቲአይ ምሩቁ ነው እንትን የሚሰራው የተማሪ ዝርዝር የተማሪ ማርክ አሰራር ምናምን የሚሰራው ያ ነው ለምን ይሄኛው የልምድ አዋላጅ ነው እንጂ ትምህርቱን ተምሮታል እኮ የማስተማር ዘዴውን ስላልተማረ ከሱ የተሻለ ዲግሪ የነበረው ሰውዬ ባለ እንትኑ ከመጣበት ባለ ማስተር ከመጣ بدون خلاف بدون مناقشه ለሱ ይሰጣል ምንም አይለው እኛ ጋር ግን የለም ሻሃሚን አሁን በጉልበት አሸንፈው ሜዲያው አውጥቷቸው ነው እንጂ የሆነ መስጂዳችሁ ላይ ቢመጡ ሻሃሚን ምንም ቦታ አይሰጣቸው ምክንያቱም እኛ ጋር ደረጃ የሚባል ነገር አልተሰጠውም ለዚህ ብሎ ኺላፍ ሲፈጠር ኺላፉን እንዴት እንደምንፈታ አልተነገረም አንድ ላይ መስራት አልተለመደም አሁን እዚህ መስጂድ ላይ نحو አንዱ ሌላው ተፍሲር ሌላው ፊቅህ ሌላው ሐዲስ ሌላው ሰርፍ ሌላው ምናምን ይያለ ማስተማር ቢጀመር ሁሉም ተከባብሮ ነው የሚያስተምረው አንድ መንደር ግን አንድ ወረዳ ግን ራሳችን ስንይዝ የወረዳው ሸኽ እንባልና ከዚያ በኋላ እዚያ አካባቢ የመጣ ሰው ከኛ ኺላፍ ትንሽ ለየት ያለ እንትን ካለ ወደ ነው አንድ ቂሳ ልንገራችሁና አልፋለሁ ወደ ሌላው ራሴ 77 ወሎ ድርቅ ነበር 77ን የ77 ድርቅ የሚያስታውሰው አለ 77 በኢትዮጵያ አቆጣጠር ትልቅ ድርቅ ነበር ወሎ ታስታውሳላችሁ በ77 መሻይኹ ሁሉ የወሎ መሻይኽ ተበተነና በኢትዮጵያ አንድ ሁለቱ እንትና ጎጃም መጡኛ ጋር ጎጃም ሞጣ እንግዲህ ሞጣ የሚባለው ከተማ ዙሪያውን ያሉት ሙስሊሞች ሸኽ የላቸውም ደሮ የሚያርድላቸው እንኳን የለም እንኳን የሚያቀራቸው መሳኢቡ ቀውም عند قوم فوائد ነው አንድ አካባቢ ድርቅ ሲመጣ ሲሰደዱ ወደዚያ መጡልን ሲመጡ ግን እንደ አጋጣሚ ሆኖ ሻፊዒ ናቸው እነሱ የሻፊዒ መዝሐብ ተከታዮች ናቸው አገራችን ምንም ይሁን ምን ሐነፊ ነው ከዚያ ረመዳን ቢያንስ ያጾማችሁ ብለው ወንድሜ አላህ ይርሐሙ ሼክ ሲራጅ ለሆኑ ዘመዶቻችን ይልኳቸዋል አንዱን ሼክ ሳቸው እንደሄዱ ማታውኑ ኢሻ ደረሰ እንስገድ ብለው ሲቀደሙ አላሁ አክበር ብለው ቢስሚላሂር ረህማኒር ረሂም አሉ ተያየን አሉ ዘመዶች እኮ ናቸው የሚነግሩኝ ምንድነው ይሄ ሰውዬ ማለታቸው ነው ተወባከት ብለን ቀጠልና አሉ ሩኩዕ ሲያደርጉ እጃቸውን ያነሳሉ ከሩኩዕም ሲነሱ እጃቸውን ያነሳሉ ሁለት ረካዓ ሰግደው ወደ ሶስተኛው ሲነሱ እጃቸውን አነሱ ልክ እንደጨረሱ ጧት ይዛቸው ተመለሳለህ አለው ትልቅየው ለትንሹ ወሰድና መልስ ነው እዚያም ጥተው ለወንድሜ ከተማ ነው ሞጣ መተው እንሂድ ሼክ ሲራጅ ጋር ደርሰን እንምጣ ብለው መልሰው ይዘዋቸው ይሄዳሉ ሼክየው የሚያውቁት ነገር የላቸው እዚያ ሲሄዱ ተከሰሱሳቸው ምንድነው ምን አይነት ሰው ነው ይላክብን ሶላት እንኳን መስገድ የማይችል እንዴት ቢስሚላሂር ረህማኒር ረሂም ብሎ ጮሆ የሚቀራ አንድ አሚንም ብለዋል አሚን ብለዋል ፋቲሃ ሲጨርሱሳቸው እጃቸውንም አንስተዋል ምንድነው አሉ والله ወንድም ያሳውሳለሁ እኔ ልጅ ነኝ አለቀሰ ወንድም ረህመቱላሂ አለህ አለቀሰ እናንተ ጃሂሎች ናችሁ ምን ታቃላችሁ እኔ ያሰግዳችሁ ብዬ የሰጠኋችሁ ለምን አልተቀበላችሁም አየ በሐነፊ የሆነ ሀገር ላይ እኮ ሐነፊ ወንድ ሻፊዒያ ሴት ሊያገባ ይፈቀድለታል ተብሎ እኮ ተጠይቋል ህንድና ፓኪስታን ይፈቀድለታል ሐነፊያዋ ወሻፊዒያዋ በሐነፊ ልታገባ ትችላለች ያላወቀ ሰው በጣም መከራ ነው እጅህን አነሳህ ተብሎ የሚቀጣበት አጋጣሚ አለ ይሄ መቼ ነው ስለማንገናኝ የወሎ ዑለማ ጋር አንድ ጊዜ ተገናኝተው ቢሆን ኑሮ እነዚህ የሚሉ ሰዎች እንኳን ይሄን ሊያነሱ ቀና ብሎ አያዩም ነበር ብዙ ጊዜ ለዑለማው ለኺላፉ መነሻ የሚሆኑ የሚያነሱት ዑለማዎች እነዚህን ነው የሚያደርጉት አንደኛ ተገናኝቶ ውይይት አለመደረጉ ዋናው መነሻ ነው ይሉናል ሁለተኛው ደግሞ
ኺላፍ ሲፈጠር የሚመለሱበት መርጅዕ ማጣታቸው ነው ይላሉ። አሁን የኢትዮጵያ ዑለማ እስከ ቅርብ ጊዜ ድረስ መርጅዕ የሚባል የለውም። ለዚህ ብሎ የሆነ ሰው ይነሳና ይሄ ነገር ኩፍር ነው ብሎ ካወጀ ተከታይ ያገኛል። እስቲ ነገሌን እንጠብቃቸው መሻይኾቹ ምን ይላሉ በዚህ ጉዳይ ላይ ብለው አያወሩም፣ አይጠብቁም። አቶ ገሌ ወይ ሸህ ገሌ ይሄ ተግባር ኩፍር ነው ብሏል፣ ይሄን የሚሰሩትን ሁሉ ካፍር ናቸው ብለናል ነው የሚሉት። እሱም አደጋ ነው። ለምን መርጃ አለመኖሩ። አሁን አልহামዱሊላህ ከሞላ ጎደል የኢትዮጵያ ዑለማዎች በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የተዋቀረው የዑለማ ጉባኤ ይሄንን ችግር ይፈታል ብለን እናስባለን እና እንጠብቃለን። ዑለማዎቹ ምንም ይሁን ምን እስካሁን ሶብራችሁ እስካሁን ታግዛችሁ እዚህ ደርሳችኋል። ምናልባት በቅርብ ጊዜ የሀገር ብቻ አይደለም ክልሎች በጠቅላላ አንድ ላይ ሰብሰብ ብላችሁ የዲን ጉዳይ ተመካክራችሁ የኢትዮጵያን ሙስሊም አቅጣጫ ታስተካክላላችሁ ብለን እናስባለን። يا ربي قلني خيتي نورتي أرجومتني ما تنتهي لكوين في النوغدي تنتهي أما إن الحمد لله ألف مرة فصل وسلم على